ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የዘቢባ ፋሚሊዎች ማሻአላህ ተባረከላህ። ሹፉ ሾርባ ኩዳር ምን ድጃጅ ምን ሹፋን የኔ ውዶች ማለት ነው። ይች ለብርድ እንዴት ጥሩ እንደሆነች ልንገራችሁ ሀባይቢ። ትልልቅዬ ጃኬት ከመልበስ ይችን ሰራ እያረጋችሁ ጥጥት አርጉ ውዶችዬ ማለት ነው። ብንለብስ ምናምን እኛ የመዳም ቅመሞች ማለት ነው ለብሰን ቁጭ ልንል ነው። ውሃ ለውሃ ነው የምንሄደው፣ ብርድ ለብርድ ነው የምንሄደው። ይችን ግን ጥጥት አድርገን ስራችንን በአግባቡ ስርት ማድረግ ነው የሚጠበቅብን ማለት ነው ውዶችዬ። አታውም እንዴት እንደሚያምር ወላሂ። ካሮት ታረጋላችሁ፣ ኩሳ ታረጋላችሁ፣ በጣጥስ ታረጋላችሁ። በትንሽ በትንሹ ከትፋችሁ ከዛ ድጃጁንም በትንሹ በትንሹ ከትፋችሁ በጣም ምርጥ ሲጥም ማለት ነው። ወላሂ ለአዚም ጥጥት አድርጎ ይችን ለጎናችሁ ወቁ ውዶችዬ። እሺ ሀባይቢ ትለያላችሁ እኮ እናንተ በጣም ነው የምወዳችሁ ማለት ነው ሀባይቢ። እኔ ለእናንተ የማልሆነው ነገር የለኝም። ይችን እንደው በፍልፍል አስወድ ስርት አድርጌን አሁን ቆንዶ በርበሬ ማለት ነው በሀገራችን፣ እሱን ፍጭት አድርጋችሁ ድርግ አድርጉበት። ለብርድ እንዴት አንጀቴ የገባውን ብርድ ነው ያስወጣልኝ ማለት ነው ሀባይቢ። ሹፉ እንዴት እንደሚያምር ወላሂ ለዓዚም ማሻአላህ ተባረከላ ማሻአላህ ማሻአላህ። ከአትክልት የሚሰራ ሾርባ ማለት ነው ሀባይቢ። ምን ኩዳር ይባላል በአረበኛ ደግሞ ኩዳራት ይባላል። የኛ ደግሞ ከአትክልት ማለት ነው። አትክልት የተለያዩ አትክልቶች ካሮት፣ ኩሳ ምናምን የገባበት ማለት ነው ሀባይቢ። እና በጣም ምርጥ ነው። እንደ በዚህ መልኩ እየፈላ ነው። በጣም ደስ ይላል። ጥጥት አድርጎ የመዳም ቅመሞች እየሰራችሁ በያላችሁበት ማለት ነው ሀባይቢ። እንግዲህ ይሄንን መስሎ በስሏል ማለት ነው ሾርባችን ውዶችዬ። አሁን ይችን እንግዲህ ልጠጣ ነው። ለብርድ ትሆነኛለች በጣም እና እናንተም ደግሞ እየሰራችሁ ጠጡ ሀባይቢ። ብርዱን እንደዚህ በዚህ መልኩ እናሳልፈው ማለት ነው የኔ ውዶች።